እንግዲህ ይሄንን ቦርሳ አግኝቻለሁኝና ትንሽ ጊዜ ጠብቅ። ምንም የምትሰማው ነገር ከሌለ ህይወትን ቀይርበት። እንዴት ታገኛለህ? ትክክለኛ እዚህ ዕቃ ባለቤት ትክክለኛውን ሰው እንዴት ታገኝ ትችላለህ? በሶሻል ሚዲያ። ሰላም ውድ የተከበራችሁ ቤተሰቦች፣ የዩቲዩብ ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን። ከዩቲዩብ ጠፍቻለሁ። ያው የጠፋሁበት አንዳንድ ምክንያቶች አሉ። ትንሽ የጤና እክልም ገጥሞኝ ነበረ። በቃ አንዳንድ ነገሮች እዚህ ሚዲያ ላይ የማይነገሩ ነገሮች ተፈጥሮ ነበረ። በዛ ምክንያት ወደ ሚዲያም እየመጣሁ አይደለም። ያው ያሰብኳቸው ነገሮች ስላልሆኑ ትንሽ ይደብረው ነበረ። ግን ዛሬ መጣሁት ለየተባለ ጉዳይ ነው። ካሜራውንም የከፈትኩት ለደህንነቴ ስለሰጋውኝ ነው ማለት ነው። ምክንያቱም አንድ ነገር ተፈጥሯል ቤተሰብ። ይሄ ነገር እኔ ላይ የሚደርስ ነገር ካለ ያው ተቀርጾ ህዝብ የሚያውቀው ሁሉም ሰው እውነቱን ከዚህ እንዲረዳ ስለፈለኩኝ ነው። አንድ ሳልፈልገው የማይሆን ነገር ውስጥ ገብቻለሁ። ድንገት ይሄንን ቦርሳ አግኝቻለሁኝና የዚህ ቦርሳ መዘዝ ምን ይዞብኝ እንደሚመጣ አላውቅም። መገላገል እችል ነበር፣ ፖሊስ ጣቢያ ሄጄ ሰጥቼ መገላገል እችል ነበር። ግን ለትክክለኛ ባለቤቱ አይደርስም ብዬ ስለፈራሁኝ ነው። እና እኔ ወይ በሚዲያ መጥቼ ሰርቼ ሚዲያውን ማስታወቂያ ሰርቼ ምናልባት እዚህ አካባቢ ያለ ሰው ስለሚያየው ማለት ነው፣ እቃውን የጠፋበት ሰው ስለሚያየው አይቶ እንዲመጣ ነው። በዚህ ጉዳይ ደግሞ ጫፍጫፉን ለነ ሄኖክ ደውዬ ነግሬያቸው ነበር፣ ለነ ሄኖክና ለኪዩ እና መጀመሪያ እንወያይበት ምናምን ምንድነው የተፈጠረው ምናምን እያሉኝ ነው። እና እስቲ ልምጣና ላሳያቸው። አላመኑኝም እነሱም ማለት ነውና እዚህ ካፌ ተቀጣጥረናል። እዛ ቁጭ ብለው እየጠበቁኝ ነው። በቃ አሳስበው ግዴታ በቃ ከፍቼ አንዳንድ ጊዜ ሀብት ሲያከማ በጣም በብዙ ልፋት ነውና ምናልባት የብዙ ቀን ልፋቱ በአንድ ቀን ጀመረ አንድ ሰው አጥቶት ሊሆን ይችላል። ያንን ነገር ሜዳ እንዳይቀር የምችለውን አደርጋለሁ። ለደህንነቴም ስለሰጋው ካሜራ ከፍቼ ነው የምሰራው ማለት ነው። እስከ መጨረሻው አብራችሁን ሁኑ። ውስጥ ገብተን ከነ ሄኖክ ጋር እስቲ ሄኖክና ኪዩን ነግራቸዋለሁ፣ አማክራቸዋለሁ። የሚሉኝን እስቲ ከነሱ ጋር ተመካክረን እናደርጋለን። እስከ መጨረሻው አብራችሁን ሁኑ። ቤተሰብ እንግዲህ እኔ ደርሻለሁ። ማንም የለም ያሉ መስሎ የነበረ ቀለዱብኝ አለን ብለው፣ ግን በጣም ጨንቆኛል በእውነት በጣም ትልቅ ሸክም ነው። ምን አይነት ነገር ውስጥ እየገባው እንደሆነ አላውቅም። እንግዲህ ስደውልላቸው ደርሰናል ብለውኛል። ከባድ ጃኒ ካሜራ ይዘሻል ደግሞ እንዴት ነሽ? ወንበረስ ኑ ቁጭ በሉ። ሰላም ካሜራም ተይዟል ከስንት ጊዜ በኋላ አይደል? ሰላም ፋሚሊዎች ዲናቹ የዳኒ ምዲቲ ፋሚሊዎች አያውቁንም። እኔና ኪዩ ያው እኔ ለማታውቁ ወይና ባላለው እንዴ ያውቋቸዋል እንጂ እንዴት ኪዩ ትባላለህ? እኔ ቤተሰብ ኪዩንና ሄናን እንግዲህ የማታውቋቸው ሰዎች የላችሁም ብዬ አስባለሁ ዩቲዩብ ላይ። አይ ዛሬ በጣም ጫፍጫፉ ነግሬያቸዋለሁ። በቃ ስለሽ ካሜራው የከፈትኩበት አንዱ ምን አልከፍትም ብዬ ነበረ። በቃ የምር የዚህ ነገር በዛ ጉዳይ ነው። አሁንም ካሜራ ከፍተህ ምናምን ፕራንክ አይደለም ግን የምር እኔ እኮ ፕራንክ ነው እያልኳት ነው የመጣ ነው። በእውነት ፕራንክ አይደል? ፕራንክ ለምን እንደዚህ ነው ፕራንክ አለ እንዴ? እኔ አላምንም። እኔ እስካሁን እያመንኩ አይደለም። አምነሻል? ኧረ እኔ እንጃ። እኔም እያልኩት ነበር እኮ። ኧረ በእናትህ ተው አንተ። ከዛም ደግሞ ካሜራ ምናምን አስቀምጠህ ምንድነው ያሰብኩት? ደሞስ ሚዲያ ላይ መውጣቱስ አስፈላጊ ነው? የምርም ከሆነ ነው። አይስ አባባኝ እንዴ ዳኒ ምርህን ነው? የምርህን ነው? ቀል እንዴት እንደዚህ አይነት ቀል ይቀለዳል? እና ለምንድን ነው የሚደብርህ እንዴ? ኧረ አንቺ አይደብርህ በይው። ምን ሆነ ነው? ለምንድን ነው የሚደብርህ? እንዴ ማለት መደበር ሳይሆን አሁን ይሄ ነገር ሚዲያ ላይ ራሱ መውጣቱ ጥሩ አይሆንም እና መደበር አይደለም። ካሜራ ምናምን ታዲያ ለምን ትናልክ? እኔ ምን ያሰብኩኝ ሰውንም ሳማከር በሚዲያ ተናግረህ መተው እንዲወስዱ ምናምን አለ። እንዴት ታገኛለህ? ትክክለኛ እዚህ ዕቃ ባለቤት ትክክለኛውን ሰው እንዴት ታገኝ ትችላለህ? በሶሻል ሚዲያ አሁን ማለት ነው። ፖሊስ ጣቢያ ወስጄ ልሰጠው አስቤ ነበር፣ ግን እዛ ወስጄ ብሰጠው በስልሽ በቃ እንደኔ ሆኖ እንግዲህ ሰው ስንት የለፋበትን ነገር እንደኔ ሆኖ ሊመልስልኝ አይችልም። ዳኒ ይሄ ነገር ሌላ መዘዝ ነው። አንተ ላይ ሊመጣ የሚችለው ለዚህ ፖሊስ ጣቢያ ብትወስደው ነው የሚሻለው። እኔ ማንም ሰው ነው ይሄን ነገር የምር የምትፖስተው ከሆነ የሰማው ሰው የኔ ነው ብሎ ነው የሚመጣው።
ማንነቱን ምንነቱን አታውቅም። የሆነ ነገርም ሊፈጠር ይችላል አንተ ላይ ትንሽ በቃ አይደል እንዴ? አረ ምንድነው ህይወትን ቀይርበት ምትል ያማል እንዴ? እና ምን ማድረግ ይችላል? እሺ የሱ ያልሆነ ያለፋ ሰው ይሄ ነገር ማውረድ አለበት። ሌላ ጣጣን ይዞበት መጣው እኮ ከራስ ላይ ነገር ማውጣት ስላለበት ሂደህ ፖሊስ ጣቢያ ያገኘውን ነገር አስረክባቸው። ተጠቀም ነው ማለት ወንድሜ። ምን ነው የሚጠቀመው? ሄኖክ ደህና ነህ? እኔ እኮ ግራ ገባኝ እኮ አንዳንድ ሰው አትስጥ ዝም ብለህ በሚዲያ ላይ እንዳለው ነው ፖሊስ ጣቢያ ቢወስድ እንደው ይቅር ይበለኝና እዛው ፍን ቢያደርጉት ምን ዋስትና ተሰጣ ቢሉትስ ለባለቤቱ የሚመለስበት አጋጣሚ ሊፈጠር ይችላል። ምናልባት ደግሞ የጠፋበት ሰው ያመለከተ ሰው ሊኖርም ይችላል እኮ። ለዛ እኮ ነው እንደ ሚዲያ በዩቲዩብም በቲክቶክም ይለቀቅና ባለ ንብረት እኔ ነኝ የሚል ባለ ንብረት ሲመጣ ይሰጠው የምለው እኮ ለዚህ እኮ ነው። ትክክለኛውን ሰው እንዴት ነው ማወቅ የምትችለው? አንተን ሊያስወጋህ ይችላል። ትክክለኛውን አሁን ለምሳሌ እናንተን ያያችሁት እናንተ ውጭ ያየ ሰው የለምና ይምጣና ትክክለኛው ምን ያህል እንደሆነ እና ምን እንደሆነ የሚናገር ሰው ካለ በቃ ይኸው ሚዲያ ፊት እየተቀረጸ እንስጠው። እኔ ይሄ ነገር እያስፈራኝ ነው ዳንኤል። አንተ ላይ ይዞበት ነው ይመጣው። ህይወቱን በሰብር ነው እንደ ህይወቱን የሚቀይረው። ይሄ እኮ የስንት ባለ ሀብት ይስሚ ቢያንስ የሆነ ያህል ጊዜ ይጠብቅ። በውስጥ ለውስጥ የሚሆን በሆነ ሰው ያፈላለገ ያጣራ። ህይወቱን አይቀይረውም። ህይወቱን ነው የሚያበላሸው። ሰርቶ ተለውጦ እኮ መክፈል ይችላል እኮ ዳኒ። እዚህ ጣጣ ውስጥ ባትገባ ደስ ይለኛል። እኔ እንደ ጓደኛ ስመክርህ ሌላ ጣጣ ሌላ አምዘዝ ነው ይሄ ነገር ይዞ በሚመጣው። ስለዚህ ለፖሊስ ያመልክተንም ግን እኔ ባስፖስተውና ካሜራ ራሱ ብታዘጋ ጥሩ ነው አይደለም? አሁን እኮ ካሜራ ያስፈለገበት ምክንያት ትክክለኛ ባለ ንብረት እንዲመጣ ነው። ወስጄ ለፖሊስ መስጠት አላቃተኝም፣ ግን ከፖሊሶቹ ይልቅ እኔ የተሻለ በሚዲያም በምንም አስተዋውቄው ትክክለኛውን እንደራሴ አርጌ ለትክክለኛ ባለ ንብረት ልመልስ የምችለው እኔ ነኝ። እና ሰውየው የጠፋበትን ቦታ ምን እንደጠፋበት በትክክል ይሄው እንግዲህ ሻንጣው ይሄ ነው። ይሄው እዚህ ጋር የተቀደደ ያለው ይሄ ነው። እዚህ ውስጥ ምን እንደጣለ መጥቶ እንትን የሚል ሰው እቃውን መውሰድ ይችላል። ግን ሲወስድ ሚዲያ ላይ ይሄ ጠፍቶብኛል ብሎ ይወስዳል። በቃ እኔ እንደዛ ያስፈራኝ ነው። ግን ነገሩ እኮ ያስፈራል። ግን በቃ ለትክክለኛው ባለ ንብረት መድረስ አለበት ብዬ ስላሰብኩኝ ነው። ብዙ ህግ ቦታ ብዙ ስራ አለባቸው፣ ብዙ ኃላፊነት አለባቸው፣ ምን አለባቸው። በቃ አስቀምጠው ዞር ሊሉ ይችላሉ። ገብቶሻል? ሊተውት ይችላሉ። አንተንም ሊተነኩሉ ይችላሉ ሆን ብለው ያልጠፋባቸው ሰዎች። ታዲያ እኔ እኮ አሁን እግዚአብሔር ደግሞ ያለ ምክንያት ደግሞ አንተ እጅ አላስገባም። ስለዚህ ሄኖክ ለምንድን መጥፎ ነገር የምትመክረው? የሰው ነገር እንዲመኝ ለምንድን የምታደርገው አንተ? እንዴ እሱ እኮ ሰርቶ ራሱ መለወጥ የሚችል ገና ወጣት አይደል እንዴ? ገና እኮ ነው ራሱ መቀየር ይችላል። የሰው ነገር እንዲመኝ ለምንድን የምታደርገው? ይሄን ነገር ሰጥቶ በሰላም ህይወቱን አይቀጥልም? ሰቀም ስለሚገባ አይቀይርም እኮ እያልኩኝ አይደለም። ሰቀም ስለሚገባ ቢያንስ ይሄ ገንዘብ ዳኒ እጅ ገባ አይደለ? እንዳለው ፖሊስ ጣቢያ ቢሄድ በስራ ምክንያት ይሁን ለራሳቸውን በመውሰድ አይታወቅም የሚፈጠረው ነገር። በውስጥ ለውስጥ አጣርቶ ቦርሳው የጠፋበት አካባቢ ምን አይነት ሰው ነበረ? ገባህ? ቦርሳውን ያገኘበት አካባቢ ምን አይነት ሰው ነበር? ለወጥመድም ሊሆን ይችላል። ወደ አልሆነ መንገድ ሊከቱት እሱንም ሊጠምዱትም ይሆናል። ምናቀው ነገር የለም። እግዚአብሔር ደግሞ ያለ ምንም ነገር ህይወታችን ውስጥ የሆነ ነገርን አይልክልንም ፈጣሪ። አንደኛ ይሄ ነገር እጄ ከገባ ይኸው ገና ከትላንትና ወዲያ ነው። አንደኛ ወደ ሚዲያ የሚያመጣውት ምንም ነገር ቢፈጠር ይኸው እኔ ምንም ማውቀው ነገር የለም። እቃውን አግኝቼ በሚዲያ እያስተዋወቁኝ ነው ለመስጠት፣ ህዝብም ይወቅልኝ እኔ ላይ የሆነ ነገር ከተፈጠረ። አይሆንም ይቅር ለፖሊስ ምናምን ለፖሊስ ሰው እንዳሰጣለኝ እዛ ነው እንጂ ወስጄ ትክክለኛውን ባለቤቱን እኔ መስጠት ስለፈለኩኝ ኃላፊነት ስለተሰማኝ እና አሁንም ደግሜ የምናገረው ነገር ምንድነው? የጠፋበት ሰው ካለ ይምጣ፣ አድራሻችን ይታወቃል። ወሊሶ ነን፣ መታችሁ የጠፋባችሁ ሰዎች አናግሩን። ይሄንን ለማለት ፈልጋለሁ። በቃ ይሄንን ድንገታችሁ እናንተን ፊት ብዬ ነውና እሺ፣ የተሻለ ሀሳብ ካላችሁ አምጡና እናድርገው። አይ ልክ ብለሃል። በቃ እዚህ ሚዲያ ላይ መውጣቱም አንድ ነገር ነው። የጠፋበት ትክክለኛ ሰውም ሊገኝ ይችላል ምናልባትና ያው ከባለቤቱ በላይ የሚያውቅም ቡዳ ነው። አንተ ይሁን ያልከውን እኛ ፈቅደን ተቀብለናል። ያው እኔም እንደ ወንድም እሷም እንደ እህት ይሄን ብታደርግ ብለናል እንደ ሐሳብ። አንተም ያልከው ጥሩ ነው። አሁን ትንሽ አስብበትም ልክ ነው። ለባለቤቱ መስጠት የሚችለው እሱ እንዳለው ሚዲያ ላይ ሲወጣ ነው። የሆነ ችግርም ቢፈጠር ያው እዚህ ጋር የሚያየው ቤተሰብ አለ።
ለመመስከርም ይመቸናል ገባህ ለማስመስከርም ለምኑም ትክክለኛውን መንገድ ነው የመረጥከው ብዬ አስባለሁ ብቻ አሪፍ ነው እኔ ደስ ብሎኛል አይ በቃ ከጎንህ ነኝ ትክክለኛው ሰው ከመጣ እንግዲህ የጠፋውን ተናዞ መውሰድ ይችላል ማለት ነው አመሰግናለሁ እናንተንም እጅግ አድርጌ ከልብ አመሰግናለሁ እንግዲህ ቤተሰብንም በጣም አመሰግናለሁ ለዚህ ነው ከረጅም ጊዜ በኋላ ወደ ዩቲዩብ የመጣሁት አዎ ግን በዚሁ አጋጣሚ ለዚህ ነገር ብቻ መሆን የለበትም ወደ ዩቲዩብ የመጣኸው ወደ ዩቲዩብ እንዲመለስ እንፈልጋለን አይደል ከዚህ በኋላ ባጠፋ የምር እንደ ሐሳብ ያው የነበሩት ነገሮች አልፈዋል ከባድ ጊዜም ቢሆን ትንሽዬም ጫን ብሎ ነበር ቤተሰብ አውቃቸዋል ብዬ አስባለሁ መስተካከል ያለባቸው ነገሮች አስተካክለን ብትመለስ ወደ ዩቲዩብ እንደ ሐሳብ ጥሩ ነው ዳኒ እውነት አይደል አዎ በዛው ዩቲዩብ ናፍቆሃል በስነ ስርዓት መመለስ አለበት ሞክራለሁ ከቶሎ ለመምጣት ተሞክራለሁ ፈጣሪንም ጊዜ በሰላም የሚያሳልፈን ነው የሚለው ሌላ ምንም ነገር የለም እናንተም ደግሞ አካውንቱ እንዲነቃቃ ብዙ ሰው ጋር እንዲደርስ ባለቤቱም ጋር እንዲደርስ ባለ ንብረቱ ጋር እንዲደርስ ሼር እያደረጋችሁ እንትን በሉ እስከመጨረሻው አብራችሁን ስለነበራችሁ እናመሰግናለን የሚደውልና የሚመጣ ሰው ካለ ካሜራ ከፍተን እንመጣለን ለባለቤቱ እናስረክባለን ሰላም ውሸቱን ነው ምንም ብር የለም